ሰላም እንዴት ናችሁ? የኤንዱቴክ ቲፕስ ዩቲዩብ ቻናል ተከታታዮች፣ ዛሬም እንግዲህ የብዙዎቻችን ችግር ስለሆነው ስለ ስልካችን ባትሪ አሪፍ መረጃ ማካፈላችሁ ይሆናል። ፕሮግራሙን እስከ ፍጻሜው ድረስ መመልከት አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ እንዳትረሱ። በቀጥታ ወደ ጉዳዩ አልፋለሁ። ስልካችን ላይ ያሉ ሁለት ሴቲንጎችን በማስተካከል የባትሪያችንን አቅም እንዴት መጨመር እንደምንችል ነው የምናየው። እሺ፣ በመጀመሪያ ሴቲንግ ላይ ነው የምንገባው። ሴቲንግ ላይ ከገባን በኋላ ይመጣልን ዝርዝሮች ላይ ባትሪ ላብ የሚል አማራጭ አለ እዚህ ጋር የሚያሳየን በክብ እንደማሳየው እሱን ነካለን። እሺ፣ እዚህ ጋር እንደሚያሳየን መጀመሪያ ላይ አሁን በክብ እንደማሳየው ፓወር ቡስት የሚል አማራጭ እሱን ስነካ ኢነብል ፓወር ቡስት የሚል አማራጭ አለ። በዚህ በምስሉ እንደማሳየው ማለት ነው። እዚህ ጋር ይሄን እንመርጣለን። ቀጣዩ በሴቲንግ አሁንም ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ዴቨሎፐር ኦፕሽን የሚል አማራጭ ጋር እንሄዳለን። ዴቨሎፐር ኦፕሽን ይሄኛው ማለት ነው። እሱን ከነካን በኋላ እዚህ ጋር ምርጫዎች ያመጣልናል ማለት ነው። ዝርዝሮቹ ላይ እዚህ ጋር እንደሚያሳየው መጨረሻ ላይ ባክግራውንድ ቼክ የሚል ኦፕሽን አለ። ባክግራውንድ ቼክ የሚል ነው እናከዋለን። እዚህ ጋር መጨረሻ ላይ የሚያሳየው ማለት ስክሪን ላይ ባክግራውንድ ቼክ የሚለውን ስነካው እዚህ ጋር ባትሪያችንን ሊጨርስ የሚችል ወይም ደግሞ በባክግራውንድ ላይ እየሰራ ያለ አፕ አለ። እሱን ኦፍ ማድረግ ይኖርብናል ማለት ነው። ቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።